የእግዚአብሔር መልአክ ስሙ ድንቅ ነው። ለሶርያ ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። መልአክ ስሙ ድንቅ ነው። ለሶርያ ለአማኑኤል እንደነገረው በመሠዊያው ነበልባል ውስጥ ዐረገ። ኃያሉ ሚካኤል ድንቅን አደረገ። ከማን ወገን የሆነ በእግዚአብሔር ያመነ አማኑኤል የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። በዞር ባልዩድዮ እንደገለጠ እስራኤልን ከምድያም ታደገ። ኃያሉ ሚካኤል ድንቅን አደረገ። ኃያሉ ሚካኤል ድንቅን አደረገ። ኃያል ሰው እግዚአብሔር ካንተ ጋር ነው። ክንድህን ላበረታ ተልኬአለሁ ከጌታ። አይዞህ ጌዴዎን ያለ ቁርባኑን ያሻተተ ከእኛ ጋር ነው ሚካኤል ሰልፋችንን ይመራል። የእግዚአብሔር መልአክ ስሙ ድንቅ ነው። በኦርና አውድማ ሰይፉን ይዞ ቆሞ የታየው ዳዊት በመንቀጥቀጥ ፊቱ ጠለቀ። ኃያሉ ሚካኤል ድንቅን አደረገ። በሦስት ቀን ቸነፈር እንዳትጠፋ ምድር 70,000 ሰዎች ወድቀው መልአኩን በቃ አለው። ለምሕረት ይመጣሉ፣ ለመዓት ይላካሉ። ሰይፉን ባፎቱ ከቷል፣ ሚካኤል ለሕዝቡ ቆሟል። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ